ምዕራፍ 2 አዎንታዊ አመለካከት እንዴት ይገነባል? ማንኛውም የተጋረጠብን እውነታ እርሱን በተመለከተ እውነታዊ አመለካከታችንን ያህል ወሳኝ አይደለም። ምክንያቱም ስኬታችንን ወይም ውድቀታችንን የሚወስነው ይህ ነውና። ኖርማን ቪንሰንት-ፔል። እስከ ሕይወታችን ፍጻሜ የሚዘልቁ አመለካከቶችን በልጅነታችን ወቅት እንቀርጻለን። አዎንታዊ አመለካከትን በለጋ የዕድሜያችን ወቅት መላበስ የበለጠ እንደሚቀል የማያጠራጥር ጉዳይ ነው። አብሮህ የተወለደው ባህሪና በልጅነትህ ያገኘኸው ልምድ የሁለቱ ጥምረት አዎንታዊ አመለካከት አስገኝቶ ከሆነ በእርግጥም አንተ እድለኛ ሰው ነህ። ነገር ግን እንዲሁም ይሁን ወይም ተቀርጸህ አሉታዊ አመለካከት ተላብሰህ ከሆነ ከዚህ ጋር የተጣበክ ነህ ወይ? በእርግጥም አይደለም። መለወጥ ትችላለህን? አዎን። ቀላል ነውን? ፈጽሞ ቀላል አይደለም። መለወጡ ምን ዋጋ አለው? በፈለከው ተወራረድ። አዎንታዊ አመለካከትን እንዴት ትገነባለህ? ደግሞስ እንዴት ዘለቄታዊ ታደርገዋለህ? አዎንታዊ አመለካከትን የሚገነቡ መርሆችን ጠንቅቀህ እወቃቸው። አዎንታዊ ለመሆን እሻ። እነዚህም መርሆች ለመለማመድ ስርዓትና ቁርጠኝነት በውስጥህ አስርጽ። አዋቂ የሰውነት ደረጃ ላይ ስንደርስ አካባቢያችን፣ ትምህርትና ልምድ ግምት ውስጥ ሳይገባ ለአመለካከታችን ተጠያቂ ማን ነው? እኛው ነን። ለኛ ባህሪና ድርጊት ኃላፊነትን መቀበል አለብን። አንዳንድ ሰዎች ራሳቸውን ትተው ሁሉንም ሰውና ሁሉንም ነገሮች ይነቅፋሉ። አመለካከታችንን በመምረጡ ረገድ ማለዳ የራሳችን ፋንታ ነው። አሉታዊ አመለካከት ያላቸው ሰዎች ለውድቀታቸው በአብዛኛው ድፍን ዓለምን፣ ወላጆቻቸውን፣ አስተማሪዎቻቸውን፣ የትዳር አጋሮቻቸውን፣ አለቆቻቸውን፣ የመጠቁ ሰዎችን፣ እጣ ፋንታን፣ እድልን፣ ኢኮኖሚንና መንግስትን ይነቅፋሉ። ስላለፈው ነገር መላቀቅ አለብህ። የኋለኛውን እርግፍ አድርገህ ተወውና ተመልሰህ ፈሩን ያዝ። እውነተኛ መልካምና ሀቅ የሆኑትን ነገሮች ስታስብ አዎንታዊ አስተሳሰብ ሁኔታ ላይ ያስቀምጣል። አመለካከትን ለመለወጥ የሚረዱ 8 ደረጃዎች። አዎንታዊ አመለካከትን ለመገንባትና ለማጽደቅ የምትፈልግ ከሆነ የሚከተሉትን ደረጃዎች በንቃት መለማመድ ግድ ይልሃል። አንደኛ፣ ትኩረት ቀይር። አዎንታዊውን ተመልከት። መልካሙን የምትሻ መሆን ይገባሃል። በህይወትህ ውስጥ አዎንታዊ ላይ ማተኮር ይጠበቅብሃል። በአንድ ሰው ወይም ሁኔታ ውስጥ ስህተት የሆነውን ከመመልከት ይልቅ ትክክል የሆነውን በመመልከት ጀምር። በተቃኘንበት አብዛኞቻችን በሆነብን ነገር የተነሳ በአብዛኛው አዎንታዊው ምስል ማየትን ረስተን ጥፋትን የምንነቅስና ስህተትን መፈለጉ ላይ እጅጉን እናዘነብላለን። ወርቅን መፈለግ። አንድሪው ካርኒጌ ወጣት ሳለ ነበር ከስኮትላንድ ወደ አሜሪካ የመጣው። ያልተለመዱ ስራዎችን በመስራት ጀመረና በአሜሪካ ውስጥ ካሉት ትላልቅ ብረት አምራቾች አንዱ ሆኖ አጠናቀቀ። በአንድ ወቅት ለእርሱ የሚሰሩለት 43 ሚሊዮነሮች ነበሩት። ዛሬ $1 ሚሊዮን በጣም ብዙ ገንዘብ ነው። በ1920ዎቹ ግን የትና የት ዋጋ ነበረው። በአንድ ወቅት አንድ የሆነ ሰው ሚስተር ካርኒጌን ከሰዎች ጋር እንዴት ዲል እንደሚያደርግ ጠይቆት ነበር። ከሰዎች ጋር ዲል ማድረግ ወርቅ የመቆፈርን ያህል እጅጉን ይመሳሰላል። አንድ ቅንጣት ወርቅ ለማግኘት ስትቆፍር የሀገር አፈር ማራገፍ ግድ ይልሃል። ነገር ግን ለመቆፈር ስትነሳ አፈሩን ፍለጋ አይደለም የምትሄደው፣ ወርቅ ፍለጋ ነው የምትነሳው በማለት ነበር አንድሪው የመለሰው። የአንድሪው ካርኒጌ መልስ ዋና መልእክት አለው። አንዳንድ ጊዜ ምንም እንኳን በእያንዳንዱ ሰውና በእያንዳንዱ ሁኔታ ላይ የሆነ አይነት አዎንታዊ ነገር እንዳለው በግልጽ ሊታይ ባይችልም አዎንታዊውን ለመመልከት በጥልቀት መቆፈር ግድ ይለናል። ትኩረትህ ምንድነው? ወርቁን ፈልግ። ሰዎች ወይም ነገሮች ላይ ያለውን ስህተት የምትፈልግ ከሆነ በርካታ ጥፋቶችን ታገኛለህ። እየፈለግክ ያለው ነገር ምንድነው? ወርቅ ወይስ አፈር? በገነት ውስጥም እንኳን ጥፋቱን ነቃሾች ጥፋቶችን ይነቅሳሉ። ብዙ ሰዎች የሚያገኙት የሚፈልጉትን ነገር ነው። አንዳንድ ሰዎች ሁሌ የሚታያቸው አሉታዊውን ነው። አሉታዊ ሰዎች ሁሌ ይተቻሉ።
አንዳንድ ሰዎች ምንም ይሁን ምን ስራቸው መተቸት ነው። አንድ ነገር የተፈለገውን ያህል በጥሩ ሁኔታ ይሰራ ለነርሱ ጣጣቸው አይደለም። ሁሌም ቢሆን የነገርየውን ጥፋት ነው የሚፈልጉት። ትችትን ስራዬ ብለው ይዘውታል። ትችት ሙያቸው ናቸው። በአንድ ውድድር ላይ ሽልማት የሚያሸንፉ ያህል ይተቻሉ። በእያንዳንዱ ሰውና ሁኔታ ጥፋት ይነቅሳሉ። እንደነዚህ አይነት ሰዎች በየጓዳውና በየቢሮው ያጋጥሙሃል። በየሄዱበት ሁሉ ጥፋት በመፈለግ ላገኙት ሁሉ ነገሮችን እንዴት እንደተበላሹ በመንገርና ለችግሮቻቸው ድፍን ዓለምን ሲነቅፉ ይገኛሉ። እነዚህ ሰዎች ጉልበት መጣጮች ናቸው። ወደ ካፍቴሪያ በመሄድ 20 ኩባያ ሻይና ቡና በመጋት ውስጣቸውን በአንድ ማስተባበያ ሐሴት ያላብሱታል። ይሄውም ዘና ለማለት ብለን ነው በማለት እያደረጉ ያሉት ነገር ግን ለራሳቸው እንዲሁም በዙሪያቸው ላሉ ሌሎች ሰዎች ተጨማሪ ውጥረት መፍጠር ብቻ ነው። አሉታዊ መልእክቶችን ልክ እንደ ወረርሽኝ በማሰራጨት አሉታዊ ውጤቶችን አስተላላፊ አካባቢን ይፈጥራሉ። ሮበርት ፉልተን በእንፋሎት የሚሰራ ጀልባን ፈጠረ። አዲስ ግኝቱን በሃድሰን ወንዝ ዳርቻ ላይ እንዲታይ አደረገ። የእንፋሎት ጀልባውን ለመመልከት ከተሰበሰበው ሕዝብ መካከል የተወሰኑ ጸለምተኞችና ተጠራጣሪዎች ነበሩ። ጀልባው ፈጽሞ እንደማይነሳ አስተያየታቸውን ሰጡ። የጠሉት ይደርሳል፣ የፈሩት ይወርሳል ሆነና ነገሩ ጀልባው ተነሳ። ጀልባው በወንዙ ላይ ጉዞውን ሲጀምር ጀልባው ፈጽሞ አይነሳም ያሉት ጸለምተኞች የጀልባውን መነሳት እንደተመለከቱ ወዲያውኑ አሁን ጀልባው ፈጽሞ አይቆምም እያሉ ጮሁ። ምን አይነት አመለካከት ነው? አንዳንድ ሰዎች ሁልጊዜም ቢሆን የሚያዩት አሉታዊ ጎኑን ነው። ለመሆኑ ጸለምተኛ ማን ነው? ጸለምተኞች ለመናገር በማያዳግታቸው ጊዜ ደስተኞች አይደሉም። ሻል ያለ ጥሩ ስሜት ሲሰማቸው የባሰ መጥፎ ስሜት ይሰማናል በሚል ፍራቻ ጥሩ ስሜት ሲሰማቸው መጥፎ ስሜት ይሰማቸዋል። አብዛኛው ህይወታቸውን መልሶ ቅሬታ አቅራቢዎች እንደሆኑ ይገፋሉ። ምን ያህል ጨለማ እንደሆነ ለማየት ሁልጊዜም ቢሆን መብራቶችን ያጠፋሉ። በህይወት መስታወት ውስጥ ሁሌ ስንጥቅ ይፈልጋሉ። ብዙ ሰዎች የሚሞቱት ከማንኛውም ቦታ ይልቅ አልጋ ላይ ነው የሚል ሲሰሙ አልጋ ላይ መተኛት ይተዋሉ። በጤናቸው አይቦርቁም፣ ምክንያቱም ምናልባት ነገ እንታመማለን ብለው ስለሚያስቡ። የባሰውን ይጠብቃሉ ብቻም ሳይሆን ነገር ግን ምንም ይሁን ምን የባሰ ያደርጉታል። የተቦረቦረውን ቀዳዳ እንጂ ዶናቱን አያዩትም። ፀሐይ የምታንጸባርቀው ጥላ ለማስጣል ብቻ ነው ብለው ያምናሉ። በረከታቸውን በመርሳት ችግሮቻቸውን ይቆጥራሉ። ጠንክሮ መስራት ፈጽሞ ማንንም እንደማይጎዳ ያውቃሉ። ነገር ግን አጋጣሚ መጠቀም ሲቻል ብለው ያምናሉ። ያስተውሉ። አዎንታዊ መመልከት ማለት ጥፋቶችን ልብ አለማለት ማለት አይደለም።